ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ዛሬም ተመልሼ መጥቻለሁ በሌላ ቪዲዮ። የዛሬው ደግሞ ብዙ ጊዜ በኮሜንት ስትጠይቁኝን የነበረውን መፍትሄ ነው ይዤላችሁ የመጣሁት ውድ ቻናሌ ቤተሰቦች። ዛሬ ይዤላችሁ የመጣሁት መፍትሄ ምንድነው? አንድ ሰው ገንዘብ አበድራችሁት አልመለስ ካለና የሆነ ገንዘብ ከእናንተ ላይ ወስዶ ለራሱ አላማ ተጠቅሞበት ከጨረሰ በኋላ ገንዘቡን መልስ ሲባል ግን የማይመልስ ሰው ከሆነ ምን እናድርግ ላላችሁኝ፣ ብዙ አይነት መፍትሄዎች አሉ። ከዛ ውስጥ አንዱን ለዛሬ ይዤላችሁ መጥቻለሁ። ብዙ አይነቶች አሉና ከዛ ውስጥ እስቲ ለዛሬ የመረጥኩትን ይዤላችሁ መጥቻለሁ። ይህ ለዛሬ ያመጣሁት መፍትሄ ገንዘባችሁን በሶስት ቀን ውስጥ የሚያስመልስ ነውና ተጠቀሙበት እላለሁኝ። ለዚህ ቻናል አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉና ቤተሰብ ሁኑ። ከዛም በኋላ ደግሞ የተለያዩ መፍትሄዎችን እየገባችሁ ተመልከቱ እላለሁኝ፣ እንዲሁም ጠይቁ። ወደ መፍትሄው ስንገባ የዛሬው መፍትሄ ለመስራት የሚያገለግላችሁ ነገር እንግዲህ እፀ ጌልጌላ ይባላል። እፀ ጌልጌላ በስክሪኑ ላይ ምስሉን አስቀምጥላችኋለሁና በተለያየ አካባቢ የተለያየ ስም ሊኖረው ይችላል። እንዲሁም ደግሞ የተለያየ መጠሪያ ሊኖረው ይችላልና ብድርን ለማስመለስ ወይንም ደግሞ የጠፋ ንብረትን እንዲከሰት ለማድረግ ነው። ይሄ የምትጠቀሙበት እፁብ ብዙ ጥቅሞችን አለው። ለዚህ አላማ ደግሞ እንዴት እንደምትጠቀሙበት እነግራችኋለሁ። አንድ ሰው ገንዘብ አበድረውት አልመልስ ካለ ወይንም ደግሞ ገንዘቡ ጠፍቶ ከቀረቡት የእፁብ ፍሬ 9 ፍሬ በመቁረጥ በደንብ ደቁሰው በማር መለወስ ነው። ከዛ በኋላ በማር ከተለወሰ በኋላ በሻይ ማንኪያ ልክ ቆንጥረው ብር የተበደሩትን ሰው ስም በወረቀቱ ላይ መጻፍ ነው። በወረቀቱ ላይ ከጻፋችሁት በኋላ ይህንን የተደቆሰውን በማር የተደቆሰውን ፍሬ ከማንም ሰው ጋር ሳይነጋገሩ ጠዋት ተነስቶ ያንን ወረቀት መቀባት ነው ማለት ነው። ያንን ወረቀት ስሙ ላይ ከቀባችሁ በኋላ ወረቀቱን ወደ ሽንት ቤት መክተት ነው ማለት ነው። ከማንም ሰው ሳትነጋገሩ ነው ይህንን የምታደርጉት። ከዛም በኋላ ከ3 ቀን በኋላ ሰውየው ወይም በስልክ ደውሎ ወይም በአካል እናንተ ጋር መጥቶ ገንዘባችሁን ይመልሳል ማለት ነው። አጠር ያለች መፍትሄ ናት፣ ግን ውጤቷም ከፍተኛ ናትና እንዲሁም ደግሞ እቺ እፀ ጌልጌላ ተብዬዋን ለማግኘትም የምትቸገሩ ከሆነ ሌላ መፍትሄ አለና ብዙ አይነት ገንዘብ ማስመለሻ መፍትሄዎች አሉ። ነገር ግን ከዛ ውስጥ ቀለል የሚሉትን ነው የምነግራችሁና ውድ ቻናሌ ቤተሰቦች ቻናሉን ለማሳደግ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ያልገባችሁንም ነገር በሀሳብ መስጫው ስር ወይንም በኮሜንት መጠየቅ ትችላላችሁ። ደግሞ በሌላ መፍትሄ እስከምመጣ ቸር ሰንብቱ።